እሺ እድሉ ስለተሰጠኝ አመሰግናለሁ እኔ ማለት የምፈልገው ያው ስለ ሰላም ነው ሰላም በእጃችን ነው ረብሻም በእጃችን ነው ሁሉም በእጃችን ነው እኛው ነን ሰላም የምናመጣው እኛው ነን ረብሻውንም እያመጣን ያለ ነው እኛው ነን እባካችሁ ልጆቻችን ተጎዱ ስደት ሄዱ ውሃ በላቸው አሳ በላቸው ለልጆቻችን እንኳን እንደው ለልጆቻችን እባካችሁ እኛ እንደፈለገን ግን ልጆቻችን ወጣቶቹ የት ነው የሚያስቡት አሁን ስለ ትምህርት አያስቡም ለምን ተማርንም አልተማርንም የት ነው ልንኖር በዚህ ወሎ በላ በዚህም ወሮ በላለ ስለዚህ ምንድነው ያመናጫቸው እየሄዱ መሞት ወጣቱ አሁን አለ የለም ይሄደው ሳውዲ ያለ በረሃ እየበላው እየተቀጠቀጠ ንዛም ጅባለ እየተመታ እየተበላ በባህር እየሞቱ ነው ያሉት ማንንም ፍራቻ ሀገራቸውን ጠሉ በማን በራሳቸው ሰው በወንድማቸው ማለት ነው እስኪ አሁን ወጣት አለ አቀብር የሚሄድ ወጣት አለ የለም ታዝም ጽንፈኛ አለ ታታችም ጽንፈኛ አለ በማታጣይ በጧጣይ ልጆቻችን ተሰቃዩ ስደት ይሄዳሉ በረሃ ይሞታሉ በህመም ይሞታሉ ብራን ጣይባሉ ይቀጠቀጣሉ ታዝህ ሰዓት እዛ ይሻለናል እድል አንዳለች በእድላችን ቻንሳችንን እንያሉ ልጆቻችን እየሞቱ ነው ማን ነው ጥላት የሆናቸው ራሳችን እኛ ኦሮሞን ብትለኛው ነው አማራን ብትለኛው ነው አንድ ነን አሁን ከጊዜ በኋላ ጊዜ አይደለም ያመጣብን እኛው ሰይጣን ሆነን ነው እንጂ ጊዜው ምንም አልሆነም ወቅቱን ጠብቆ ዝናቡ ይጥላል ወቅቱን ጠብቆ ሰዓቱን ጠብቆ ይመሻል ይነጋል እኛ ተሰይጣን እንቀር ወደ ሰው እንመለስ እባካችሁ ሽማግሌውም ይጦር ወጣቱም ይስራ ሴቷም ትኑር በቤቷ አለቅን መጀመሪያ የምንጠቃው ሴቶች ነን ስንናገር ምን እንደሚደርስብን አሁን የምናውቀው ነገር የለም እየተጨነቅን ይሄ ሁሉ ሐሳብ የሌለው ሰው የለም ይሄ ሁሉ ወንድ ጀግና ውስጡ ሁሉም ነገር አለው ፈርቶ ነው ግን ማንንም የሚፈራው ዛሬ ብናገር ምን እንደሚመጣብኝ ማታ እናውቀው ነገር የለም ለምን ውስጣችን ነው ያለው አብረን ያለ ነው እቃ እንገዛም ምን ሊያደርግልን ነገ ጥለነው ልንሄድ እንችላለን ነገ ሊዘርፉን ይችላሉ በማ አብረን ባለነው ሰው በጎረቤቶቻችን አብረን ተደባልቀን ያለ ነው ማን የተመቸንኛ አማርኛ የሚናገረው ኦሮሞን የሚናገረው ጠላ ኦሮምኛ የሚያወራው አማርኛ የሚያወራው ጠላ አማርኛ የሚናገረው ቋንቋችን ነው አፍ የፈታንበት የተወለድንበት ያደግንበት አፍ መፍቻ ቋንቋችን እያስጨነቀን እያስፈራን ነው ያለው አማርኛ ስንናገር ኦሮሞቹ ይጠሉናል ኦሮምኛ የሚናገሩትን አማርኛ የሚናገር ይጠላል በቋንቋችን ግን አይገዛም በብር የግዴታ እኔ አማራ ነኝ ኦሮምኛ ምን መድብዬ እሰባብራለሁ ኦሮሞ ጋር እሰባብራለሁ ግዴታ አይቻለሁኝ አቀኑን አሳልፊያለሁ አማርኛ ታውሩ ተብለናል በጁንታ አይገዛ በብር አንገዛም አብረን ያለናቸው አብረን የኖርናቸው ሰው አታውሩ አብቅቶበታል አማርኛ ተብለናል እስኪ እንግዲህ ቋንቋ ነው እንጂ አሁን ምን የሚያገናኘው ነገር አለ ወንጀል ነው እንደ ቋንቋ እንደዚህ አይነቱ ሰዓት ላይ ስላለን ህግ ይከበርልን ነገም ዛሬም ህግ ይከበር አሁንም በስብሰባ እንዴት ተነገረ ያለው ህግ ይከበር ዛሬም ነገም ራሱን ያስከብር መንግስት ራሱን ያስከብር መከላከያም ራሱን ያስከብር በቃ እርምጃ ይውሰድ የወጣው ሀገር ነው አይደለም እንዴ ታሸነሸነው ምንም የኛ ሰው አይሰማ ጥፋተኛው ካልተሸነሸነ ዛሬም ነገም እኛ ማሽ ነን ልንሞት ነው የተከታተለ ልንሞት ነው እኔ ምን ስናገር ነገ ልሞት እችላለሁ ሴት ነኝና ልበደል እችላለሁ ባሸጎር በሌላ ነገር ልጠቃ እችላለሁ ልሙት እኔ ብሞት ደግሞ ሌሎቹ ይኖሩ እኔ አቅም ኖሮኝ አይደለም ፖለቲካም ሁኚ አይደለም ግን ያለኝን ውስጥ ያለው ልናገር እስኪ መንግስት ካለ እስኪ እንደዚህ በአደባባይ ኑ ተብለን እንደዚህ አይነት ጥሪ ከተደረገልን አውርቼ ልሙት በቃ ሌላው ይተንፍስ እውነቴን እየፈራሁ ነው የምናገረው ለምን ልሞት እችላለሁ የሚል ሐሳብ አለኝ እጨነቃለሁ ስለዚህ ይሄ ሁላ ሰው ሳያመው ቀርቶ አይደለም እሞታለሁ ከልጆቼ ላይ ነገ ተጎትቼ ወሰዳለሁ በማላውቀው ነገር እገደላለሁ ብሎ እንጂ ሁሉም ታሟል በምን ህግ ባለመከበሩ ብቻ ሌላ ምንም ጥፋት የለው ህግ መከበር ላይ ግን ትልቅ ችግር አለ በቃ ዛሬም ነገም ህግ ከተከበረ ከህግ በላይ ማንም ሰው የለም ማንም ጀግና የለም ሁሉም ሰው ነውና ህግ የተቋቋመው እኮ ህግ እንዲከበር ነው አይደለም እንዴ ህግ ካልተከበረ ያው መጨረስ ነው ህግ ከተከበረ አንዱ ሲቃተ ተደረገ ስርዓቱን ይዞ ይኖራል ሁሉም ዲሞክራሲ የኛ ሰው ዲሞክራሲ ያውቃል እንዴ አያውቅም የሚያውቀው ነገር ዱላ ነው የሚያውቀው
ዲሞክራሲ የሚያቅሰው የለም የሚያቀው ዱላ ስለሆነ ሸረኛ ካልተመታ አሁን እኛ መኖር አንችልም እውነት እናንተ መከላከያ ባካችሁ አገራችን ልጆቻችን እንዲኖር አድርጉልን እንዴ በፈጣሪ ህግ አስከብሩልን እኛ እያለቀን እየተበታን እየተደበደብን ያለነው እቃ መግዛት አልቻልንም ነገ እንዘረፋለን ይላል ቤታችን መተኛ ጤፍ መግዛት አልቻልንም በየወሩ እየገዛን ነው የምንበላው ለምን ነገ ልንዘረፍ እንችላለን በዚህም ተመጣ ይዘርፈናል በዚህም ተመጣ ይዘርፈናል ሁለተኛ የሁለት ውድማ ነንኛ ውድማ ውስጥ ነው ያለነው ዛሬ እንደዚህ የሚያዳምጠን ካለ እውነት እንደዚህ ለኛ ከተቆረቆራችሁ ጽንፈኛውን ካነሳችሁ ወላሂ ህዝብ ሁሉም ሰላም ፈላጊ ነው ሁሉም ሰላም የማይፈልግ ህዝብ ማንንም የለ በ10 ሰው ግን ታበሰች ሀገራችን ልጆቻችን መሄጃ አጡ ስደተኛ ሁሉ ምንድነው ቀባሪ ጠፋኮ ወጣት ጠፋ ወጣቱ አለቀ ሄደ እየሄደ ሞተ ደም አይደለም ስለዚህ እንደ የጽንፈኛ ውጭ ያለው ተነግሯል ቅድምም ውጭ ነው ውድማ ያለው ውድማ ነው መከላከያ ይሸንሽናል ለዛ ችግር የለም እዚህ ያለውን ካጸዳችሁ ሰላም ነው አለ ከዛ ኦፕሬሽን ሊደረግ ሲታዝ ኢንፎርሜሽን ይደርሳል እዛ ያለው ቦታ ይለቃል ሲወጣ ባዶ ነው እራሱ ታጣቂው ውስጥ ተጠረጥራለሁ እኔ ስለዚህ ጨርሻለሁ አመሰግናለሁ እኔ ብሞት ምንም አይመስለኝም አልወድልኝ አልፈልግ ቶቶ ጉረኖን ማሞኛል እኔ እንደው ባንደበቴ የሁሉ ወደ እነሱ አልናገርም ወደ እናንተ ነው የምናገረው ይሄው አይሰማም አይ ተወልኝ ወድልኝ አንተ ወደ እናንተ አይደለም እናንተ ታጣላችሁ የህዝብ ደንቆሮ አትሁን አይንህም ይብራ ጆሮህም ይንቃ እረስ ቆፍር ዝራ እለት እንዳንነሳም እንደ ከመኝታችን አንነቃ ምን ነው ወንድሞች እሺ ድምጽ አይሰማንም ይያሉ እሺ ልብስ የለም ላውል ቆይ እንዴት አዳምና ሔዋን የፈጠረው እንዴት አንዱ ይገለዋል አይበቃንም እንዴ አላህ ይውሰደው አላህ ይግደለው ጌታ ይግደለው እንዴት ወንድሜ እኮ ጀማል የሞተው ወንድሜ ነው ታናሽ ወንድሜ ነው እሱን የገደለው ወንድሜ እማጎርሰውን ቀጨማ ማርሰውን 6 አመት ያባት የመሬት ታደረ እኔ ሙያ ስላለኝ እጅ ስላለኝ ሆራ ገብቼ ጉሮሮን እየጦርኩ ነው ያለው ተመኝታችን አንነሳም ወይ ምን ያረግልናል ሰባቂ የምንቀበለው እናንተም አርቡ እኛም እንረስ ሰባቂ አንስማ እንዴት አርጀ ልንገራችሁ ወንድሞቼ እንዴት ሰው ይሙት ላም የሚያረበው ላማ ኮረብታ ኮርማም ወልደው መሬት እናርስ ነው ከጀባ ከነገሷ ጀምሮ ወርከና ድረስ አደረ መሬቱ ምን ይበራ ታህል ማነው ጀግናው ማነው ሀብታሙ በቆሎ ነው የበቆሎና የሀብታም ልብሱ ያምራል እምድጃ በቃ የገባ በቆሎ እሳቱን ምጥምጥ አርጎ አንዱ ፊት ጥቁር አንዱ ፊት ቀይ ሲያደርገው በኋላ ሲወጣ ያምራል እንደዚያ ነው በጥይት የተለበለብ ነው እንደዚያ ነው በችጋር የተጠበስ ነው አንድ ጋሻ መሬት ቀጨማ ጥዬ ባይሱዚ ነበር ሽንኩርቱን ምጭ ነው ከሚሴ ገብቼ አድሬ ጮማ ቆርጬ ሰንበት ወርጄ አድሬ ጓደኞቼ ጋር ወጣት ጠጥቼ እነ ሀጂ ሙሳ ባላምባራስ ቤተሰብ 12 ወርደን አንድ ሙክት ተሰተን በልቶን ተርፈን ቆሪያው ተንበልተና በ78 ወንድሜ አንድሬ ተርመሶቢት ደሬን ሳውጥቼ ሰብስቤ ወንድሞቼን ወጡን አብልቻለሁ እንዲህ ኮርማ አርደን የምንካፈል ሰዎች አይጥና ድመት እንሆን በሰባቂ አይበቃንም ደሬን ሳላይ ስንቴ ተናገርኩ መሽቶ መንጋቱን ትቶታል ጀንበር እየወጣ ነው ጨረቃ እየወጣ ነው አይበቃንም ወይ እነሱ ነገ ይሄዳሉ ጥፋተኛ
አባቶቹ በነበሩ ሰዓት ስንት ታሪክ ነው ሰርተው ያለፉት። ስማቸው እኮ እንደነ ሻምበል ተክሉ እንደነ ሻምበል ስዩም ተነግሮላቸው ነው ያሉት ቢሞቱ። መርማ አንድ ባለጌ ገሎ ቤት ተከታትሎ ድጉጉሩ ቆላ ላይ ጭንቅላቱን ያለው። ደሬንስ አንድ ፖሊስ ገሎ ቢወርድ ነው ፉርሲ ወርዶ ጭንቅላቱን ያለው። 16ቱን ቀበሌ አንዱ አመራር ነበር ሊያውም የወረዳ የሚሊሻ ኃላፊ ሆኖ ገበሬ ንቃ ላምህን አርባ የማየተም ሽንኩርትን ትቀል እኛም እንትቀል አይበቃንም። ሰባቂ ቤት አታስገቡ። ሰባቂ ሀገር አጥፊ ነው። አባቶች ምን ይላሉ? በሽታ ስንት ነው? ሁለት በሽታ አለ በኃይለ ሥላሴ። አንዱ ወረሽኝ፣ አንዱ ተስቦን ፍሩ ተስቦ ያዘው ሰው በሽታ አቤት ተሰመቶ ታደረ። ፈሱ መከራ ነው ያጋባና ይጨርሳል ቤተሰብ ይላል። በ53 ነው የተወለድኩት። በ53 አሁን 67 ዓመቴ 40 ዓመት ሙሉ ፉርሲታስ በሮቼን አይነኩ እኛን ነካ 40 ዓመት ነው ፉርሲ ላይ ያረስኩት። ፉርሲ ደሬንሳ ቀበሌ በከጃ ድረስ እየወረዱ ምን ያለ እንግዲህ የለ እነሱ ማር እኛ ወተት ሆነ። በቃ ይበለን እኔ የመሐላው ቃል ገዝቻቸዋለሁ በመሐይም ቃሌ በቃ